አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ እህት ወንድሞቼ የዛድ ኢስላሚክ ቻናል ቤተሰቦች ኢንሻአላህ በሚቀጥሉት ቀናቶች ኢንሻአላህ ስለ ጾም በተመለከተ አጠር ያለ ኮርስ ይኖረናል። በዚህም ኮርስ ኢንሻአላህ የምንማረው ተዕሪፉ ሲያም ጾም ምን እንደሆነ ኢንሻአላህ እንማማራለን። የጾም ምንነትን እናያለን። ፈድሉ ሲያምን እናያለን። የጾም ደረጃዎችን እንመለከታለን። እንዲሁም ደግሞ ለጾም ሸርጥ ያስፈልገዋል ወይ? የሱና ጾሞችን በረመዳን ጾሙ ሁክሙ ምንድነው? ኢንሻአላህ እንደዚህንና የጾም አይነቶችን በተመለከተ ኢንሻአላህ በሰፊው የምንመለከት ይሆናል። የጾም ጥቅሞችን እያንዳንዷን ነገር ኢንሻአላህ በዝርዝር እንመለከታለን። አልአዕዛሩል ሙቢሃቱ ሊልፊጥር እንድናፈጥር ዑዙር የሚሆኑን ነገሮችን እንዲሁም ደግሞ ሌሎች በርካታ ነጥቦችን ጾም በተመለከተ ኢንሻአላህ የምንተዋወስ ይሆናል። ጾማችንን የሚያበላሹብን ነገሮችን እና ስጾም ጋር በተያያዘ የሚነሱ ነጥቦችን ኢንሻአላህ የምናነሳ ይሆናል። ጠብቁን ኢንሻአላህ በአጭር ጊዜ እንጀምራለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ